በጉንጮ፣ በግንባሮ፣ በአፍንጫው ወይም ደግሞ ከላይኛው ከንፈሮ በላይ በሚወጡ ጥቁርና ቡናማ ነጠብጣቦች እየተቸገሩ ነው? ውድ የሆኑ ክሬሞችን ተጠቅመው በፊልተርና በሜካፕ ለመሸፈን ሞክረው ፀሐይን እንደ ጠላት ፈርተው ስንት ነገር አድርገው ያደከመው ጥቁረት አልጠፋም? እመኑኝ እርሶ ብቻ አይደሉም። ሜላዝማ ከቆዳ ችግሮች ሁሉ በላይ ሰውን ተስፋ የሚያስቆርጥና በራስ መተማመንን የሚነካ እጅግ በጣም ግትር የሆነ የቆዳ በሽታ ነው። በመጀመሪያ ደረጃ ልነግራችሁ የሚፈልገው ትልቁ ሚስጥር ሜላዝማ የቆዳው ላይኛው ክፍል ችግር ብቻ አይደለም። ብዙ ሰዎች ክሬም ብቻ በመቀባት ለማጥፋት ይሞክራሉ፣ ነገር ግን ችግሩ ከውስጥ ነው የሚጀምረው። ለዚህ ነው ለአንዴና ለመጨረሻ ጊዜ የሚያድን አንድ ተአምራዊ የአንድ ሰሞን ፈውስ የሌለው። ሜላዝማን ለማጥፋት የኑሮ ዘይቤን፣ አመጋገብን፣ እንቅልፍንና ትክክለኛ የቆዳ እንክብካቤ ያቀናጀ ሰፊ ስትራቴጂ ያስፈልገናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከቆያችሁ በሳይንስ የተረጋገጡትንና ትክክለኛ መፍትሄዎችን በአንድ እነግራችኋለሁ። በመጀመሪያ ሜላዝማ ምንድን ነው? ወደ መፍትሄው ከመሄዳችን በፊት ችግራችንን በደንብ ማወቅ አለብን። ሜላዝማ ምንድን ነው? ሜላዝማ በቆዳችን ላይ ቀለም የሚያመርቱት ሴሎችን ከልክ በላይ ሲሰሩና ሜላኒን የተባለውን ቀለም በብዛት ሲያመርቱ የሚመጣ የቆዳ ቀለም መዛባት ነው። ይህ ችግር በተለይ በሴቶችና ጠቆር ያለ ቆዳ ቀለም ባላቸው ሰዎች ላይ በብዛት ይታያል። ለምን ይከሰታል ካልን ደግሞ አንደኛ በሆርሞን መለዋወጥ፣ ይህ ዋነኛው ምክንያት ነው። በእርግዝና ወቅት ብዙ ጊዜ የእርግዝና ጭንብል ይባላል። የወሊድ መከላከያ እንክብሎች ሲወሰዱ ወይም ደግሞ ሲቆሙ፣ እንዲሁም እንደ የታይሮይድ እጢ ችግሮች ሲኖሩ ሆርሞን ይናወጣል። ይህም ደግሞ ሜላዝማን ይቀሰቅሳል። ሁለተኛ የፀሐይ ጨረር። ፀሐይ ለቆዳ ቀለም አምራች ሴሎች እንደ ማነቃቂያ ጥይት ናት። ያለ መከላከያ ለ5 ደቂቃ እንኳን ፀሐይ ላይ መቆም ብቻ የሳምንታት ልፋታችሁን ከንቱ ሊያደርገው ይችላል። ሶስተኛ ሙቀት። ይህ ብዙ ሰው አያውቀውም። የግድ ፀሐይ መሆን የለበትም። በኩሽና ውስጥ በእሳት አጠገብ መቆም ወይም በጣም ሞቃት በሆነ ውሃ መታጠብ እንኳን የቆዳ መቆጣትን ስለሚጨምር ሜላዝማን ያባብሳል። ሁለተኛ ደግሞ ከውስጥ መጀመር። አሁን ዋናው ሚስጥር ጋር ደረስን። ሜላዝማ ከአንቲኦክሲዴቲቭ ስትሬስ እና በሰውነታችን ውስጥ ካሉ ፍሪ ራዲካል ከሚባሉ ጎጂ አተሞች ጋር ቀጥተኛ ግንኙነት አለው። ጥናቶች እንደሚያሳዩት የሜላዝማ ህመምተኞች በደማቸው ውስጥ ከፍተኛ የቆዳ መቆጣት ምልክቶችና ዝቅተኛ የአንቲኦክሲዳንት መጠን አላቸው። ስለዚህ መፍትሄው ከውስጥ መጀመር አለበት። ስለዚህ የአመጋገብ ስርዓትን ማስተካከል፣ በአትክልትና ፍራፍሬ፣ በጤናማ ቅባቶች እንደ የወይራ ዘይት እና በፋይበር የበለጸገውን አመጋገብ መከተል ትልቅ ለውጥን ያመጣል። ቫይታሚን ሲ ያላቸው ፍራፍሬዎችና ቫይታሚን ኢ ያላቸውን ለውዞች መጠቀም ይመከራሉ። ሶስተኛ ብርሃንና ሰማያዊ ብርሃንና ውጥረት። ብዙ ህመምተኞች እኔ እኮ ጭራሽ ወደ ፀሐይ አልወጣም፣ ግን ፊቴ አሁንም እየጠቆረ ነው ይላሉ። ምክንያቱም ምን መሰላችሁ? ሰማያዊ ብርሃን ብሉ ላይት እና የቤት ውስጥ መብራቶች፣ ከስልካችን ከኮምፒውተራችን እና ከቤታችን መብራቶች የሚወጣው ብርሃን ሜላዝማን የማባባስ ከፍተኛ አቅም አለው። ለዚህ ነው ተራ የፀሐይ መከላከያ ሳይሆን አይረን ኦክሳይድ ያለው ቀለም ያለው የፀሐይ መከላከያ ቲንትድ ሰንስክሪን መጠቀም ያለብን። አይረን ኦክሳይድ እንደ ጋሻ በመሆን ይህንን ጎጂ ሰማያዊ ብርሃንን ይከላከልልናል። ሌላው ትልቁ ጠላት ደግሞ ስትሬስ ነው። ስትሬስና እንቅልፍ ማጣት። ስንጨነቅ ሰውነታችን ኮርቲዞል የተባለውን የውጥረት ሆርሞን ያመነጫል። ኮርቲዞል ደግሞ ቀጥታ ቆዳን በማስቆጣት ቀለም እንዲመረት ያደርጋል። በላዩ ላይ እንቅልፍ ካጣን ቆዳችን ራሱን የመጠገን እድል አያገኝም። ስለዚህ በየቀኑ በተመሳሳይ ሰዓት ከ7 እስከ 8 ሰዓት በመተኛት ለሜላዝማ ህክምና እንደ አንድ ትልቅ መድኃኒት ነው የሚቆጠረው። አሁን ደግሞ ፊታችን የምንቀባቸውን ክሬሞችን እንይ። በቆዳ ህክምና ሳይንስ ውስጥ ውጤታማነታቸው የተረጋገጠ 2 ደረጃ ያላቸው ቅመሞች አሉ። አንደኛ ሃይድሮኩዊኖን። ይህ የሜላዝማ ህክምና ንጉስ ነው። ቀለም አምራች ኢንዛይሞችን ይገታል። ነገር ግን በጣም መጠንቀቅ አለብን። ሃይድሮኩዊኖን ያለማቋረጥ ለረጅም ወራት ከተጠቀምንበት ኦክሮኖሲስ የተባለ ፊትን ይበልጥ የሚያጠቁር የማይድን የጎንዮሽ ጉዳት ሊያመጣ ይችላል። ስለዚህ በየ3 እና 6 ወሩ እረፍት እየሰጡ በዑደት መጠቀም ግዴታ ነው። ይህም በሐኪም ክትትል ብቻ መሆን አለበት። ሁለተኛ ሬቲኖይድስ። የቆዳ ሴሎችን በማደስ ፍጥነት በመጨመር የጠቆረውን ቆዳ ፈጥኖ እንዲላጥ ያደርጋሉ።
ሶስተኛ አዜሊክ አሲድ በጣም ለስላሳና በእርግዝና ወቅት እንኳን መጠቀም የሚቻል ድንቅ ቅመም ነው። ቀላልና ውጤታማ የዕለት ተዕለት ውህደት። እነዚህን ሁሉ ቅመሞች እንዴት አቀናጅተን እንጠቀም? ግራ እንዳይገባችሁ ቀላል መርሃ ግብር ይሄውላችሁ። የጧት መርሃ ግብር ቆዳን የማይገፍ ለስላሳ ማጽጃን መጠቀም። የቫይታሚን ሲ ሴረም አንቲኦክሲዳንት ስለሆነ ቆዳን ስለሚያበራ እሱን መጠቀም። የቆዳ ቀለም ማቅለያ ክሬም ለምሳሌ አዜሊክ አሲድ ወይም ኮጂክ አሲድን ማድረግ። ጋሻ ወይም ደግሞ ቀለም ያለው የፀሐይ መከላከያ ቲንትድ ሰንስክሪን SPF 30 ወይ ደግሞ ከዛ በላይ መጠቀም። በየ2 ሰዓቱ መቀባትን አይርሱ። የማታ መርሃ ግብራችን የቀኑን ውዝግብና ክሬምን በለስላሳ ማጽጃ ማጠብ፣ የቆዳ ቀለም ማከሚያ ክሬም ሃይድሮኩዊኖን ወይም ሌላ ማቅለያ መጠቀም። ሬቲኖይድስ ይህም የሴሎችን ሽግግር ያፈጥናል። ሬቲኖይድን መጠቀም። ኒያሲናማይድ ያለው እርጥበት ሰጪ ክሬም ማድረግ። በሳምንት 1 ወይም 2 ጊዜ በማታው ክፍለ ጊዜ በሬቲኖይድ ምትክ የሞቱ ሴሎችን የሚያራግፍ እንደ ግላይኮሊክ አሲድ ያለ አሲድ መጠቀም የክሬሞቹን ዘልቆ የመግባትን አቅም ይጨምራል። በጭራሽ ሊያደርጉ የማይገቡ ነገሮችና ማጠቃለያ። ከመጨረሴ በፊት በጭራሽ እንዳታደርጉ የምመክራችሁ 3 ትልልቅ ስህተቶች አሉ። አንደኛ ሻካራ ስክራቦችን፣ ሃርሽ ስክራቦችን መጠቀም። ፊቴን በደንብ ካሻሁት ጥቁረቱ ይለቃል ብለው የሚያስቡ ብዙ ሰዎች አሉ። ይህ ፍጹም ስህተት ነው። ፊትን በኃይል ማሸት ቆዳን ስለሚያቆስለው ሜላዝማን ይበልጥ ያባብሳል። ሁለተኛ በሎሚ ጭማቂ መታከም። ሎሚ በጣም አሲዳማ ከመሆኑ የተነሳ ቆዳን በማቃጠል የከፋ የቆዳ ጠባሳና ጥቁረትን ያመጣል። እባካችሁ ሎሚን ለሻይ እንጂ ለፊት አትጠቀሙ። ሶስተኛ ትዕግስት ማጣት። ሜላዝማ በአንድ ጀንበር የመጣ አይደለም፣ በአንድ ጀንበርም አይጠፋም። ማንኛውም የተስተካከለ የቆዳ እንክብካቤ ጉልህ ለውጥ ማሳየት የሚጀምረው ቢያንስ ከ3 እስከ 6 ወራት ነው። ውድ ተመልካቾቼ ዋናው ግባችን አጹምና እንከን የለሽ ቆዳን ማግኘት አይደለም። ዋናው ግቡ የቆዳችንን ጤና መመለስና ችግሩን በረጅም ጊዜ መቆጣጠር መቻል ነው። ለራሳችሁ ጊዜና ፍቅርን ስጡ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጉን አይርሱ።